አዋሽ ባንክና አዋሽ ኢንሹራንስ ኩባንያ በኦሮሚያ ክልል ምስራቅ ሸዋ ዞን አዳአ ወረዳ አረንጓዴ አሻራቸውን አኑረዋል። በዚህ ወቅት ኩባንያዎቹ ችግኝ መትከል ብቻ ሳይሆን ችግኞቹን ለመንከባከብና ጽድቀታቸውን ለማረጋገጥ በጀት መድበው እየሰሩ ስለመሆኑ አንስተዋል። ዓለም ሰገድ አሳየ ተጨማሪው ይነግረናል። ሰው ተፈጥሮን ሲጠብቅ ተፈጥሮ እጥፍ አድርጋ መልሳ ለሰው ልጅ ምቹ ከባቢን ትሰጣለች። የተፈጥሮ ሚዛን ሲዛባ የሰው ልጅ በድርቅ በጎርፍ እንዲሁም በአየር ንብረት ለውጥ አደጋ ምክንያት ዋጋ ሲከፍል ቆይቷል። ያን የተረዳች ኢትዮጵያ በአረንጓዴ አሻራ መርሃ ግብሯ በርካታ ስራ ላይ ስትሆን በባንክና በኢንሹራንስ ዘርፍ ውስጥ የካበተ ልምድ ያላቸው የአዋሽ እህት ኩባንያዎችም የተፈጥሮ ሚዛንን መጠበቅ የሚያስችል የአረንጓዴ አሻራ መርሃ ግብራቸውን አኑረዋል። አዋሽ ባንክና አዋሽ ኢንሹራንስ ኖርማሊ የሚሰሩት የባንክ ስራ ብቻ ሳይሆን ህብረተሰቡን እየጠቀመ መሆኑን የማረጋገጥ ስራ መስራት አለባቸው። እሱም ኢኤስጂ ምንለው ነው። አሁን ኢንቫይሮንመንት ሶሻልና ኮርፖሬት ይሄን የሚከታተል ዳይሬክቶሬት ፈጥረናል። ያም ማለት አንድ ልማት ሲካሄድ አካባቢው ላይ ምን ያመጣል፣ ህብረተሰቡ ከዛ ተጠቃሚ ሊሆን ይችላል ወይ? በዚሁ መሰረት በዚህ ስር አንዱ ከምንሰራቸው ስራዎች ውስጥ ይሄ ችግኝ የመትከል ፕሮግራም ነው። ይሄ ለ8ኛ ጊዜ ነው እየተካሄደ ያለው። እነሆ ዛሬም ከ20 ሺህ በላይ የአቮካዶ ችግኝ እንተክላለን። ችግኝ መትከል ብቻ ሳይሆን አትሊስት ማህበረሰቡን ኢኮኖሚካሊ መጥቀም የሚችል ፍራፍሬዎችን ነው እየተከልን ያለ ነው። ፍራፍሬ ስትተክል ደግሞ አትሊስት በማህበረሰቡን በምግብ ራሱን እንችል ሰፖርት ታደርጋለህ። ተክሎ ሰርቶ ማግኘትም እንደሚቻል ከፍራፍሬዎች ማስተማር እንችላለን። እሱ ብቻ ሳይሆን እዚህ አካባቢ ያሉ ገበሬዎች ደግሞ በኮኦፐሬቲቭ ተደራጅተው እነኚህ የተተከሉትን አቮካዶዎች ለወደፊቱ ወደ ውጭ ኤክስፖርት አድርገው አገሪቷ የፎሬን ከረንሲ አርኒንጓ እንዲጨምር ኮንትሪቢዩት ያደርጋሉ። ኢትዮጵያ ባለፉት ጊዜያት በአረንጓዴ አሻራ መርሃ ግብሯ ትኩረት አድርጋ የሰራችበት አንዱ የምግብ ራስን የመቻል ሂደት ሲሆን በተለይ የፍራፍሬ ችግኝ ላይ በስፋት ሰርታለች። በኦሮሚያ ክልል ምስራቅ ሸዋ ዞን አዳአ ወረዳ አረንጓዴ አሻራቸውን ያኖሩት አዋሽ ባንክና አዋሽ ኢንሹራንስ ኩባንያዎችም ዛሬ የሚተክሏቸው የአቮካዶ ችግኞች በሚቀጥሉ 3 ዓመታት ለውጭ ገበያ እንደሚቀርቡ የዞኑ ዋና አስተዳዳሪ አባቦ ዋቆ አብራርተዋል። ዘንድሮ ከምንተክላቸው ግሪን ሌጋሲ ወደ 50% ለከብቶችና ለሰው ምግብ ሊውል የሚችል ፍራፍሬዎችን ያቀፈ ነው። ለምሳሌ አቮካዶ ዛሬ የምትተክሉት አቮካዶ ከ3 ዓመት በኋላ ወደ ውጪ የሚላክ አቮካዶ ነው። ሃስ የሚባል በአውሮፓና በኤዥያ አካባቢ ገበያ ላይ በጣም ተፈላጊ የሆነ የአቮካዶ ዝርያ እሱ ነው የምንተክለው። ይሄ ተክል ዞናችን ለመጀመሪያ ጊዜ እንደ ኢትዮጵያ አቮካዶ ወደ ውጪ የተላከበት ከዚህ ዞን ነው። ለመጪው ትውልድ የተሻለ አካባቢን ለማስረከብ ተስፋን እንትከል በሚል ኢትዮጵያ የጀመረችውን አዎንታዊ ስራ ኩባንያዎቹ ከመደገፍ ባለፈ ትርጉም ባለው መልኩ ውጤት እንዲያመጣና ኢትዮጵያ በዘርፉ እያስመዘገበችው ባለው ስኬት ላይ ተሳታፊ ሆነው እንደሚቀጥሉ አረጋግጠዋል። የምንሰራቸው ቢዝነስ እንቅስቃሴዎች ኢንቫይሮንመንትን ያመከሉ አገሪቷ የምታካሄዳቸውን ወይም እንግዲህ ኮፕ ሰርቲቱ የተመረጠችው አገሪቷ እዚህ በግሪን ሌጋሲ ላይ ባደረገችው ኮንትሪቢዩሽን ከዚህ በፊት ተከታታይ እና ወደፊትም በምታካሂደው ነው። እኛም ደግሞ በዛ የራሳችን አስተዋጽኦ በገንዘብም እንዲሁም ደግሞ በራሳችንም ዳይሬክትሊ በአካባቢ ጥበቃ እንክብካቤዎች በመሳተፍ በምናደርገው እኛም ያንን ደጋፊ መሆናችንን ያሳያል። አዋሽ ባንክና አዋሽ ኢንሹራንስ መትከል ብቻ ሳይሆን ተክለን ከሄን በኋላ የሚንከባከብ ይሄን ነገር መብቀሉና ማደጉን እስከ መጨረሻው አብሮ የሚሄድ ድርጅት እንቀጥራለን። አሊያንስ ዌቭ ከሚባል ግብረሰናይ ድርጅት ጋር ነው ይሄንን እየተከልን ያለ ነው። እነሱ ኃላፊነቱን ይወስዳሉ፣ ይንከባከባሉ፣ እስከ መጨረሻ ይሄዱበታል ማለት ነው።